አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? አለሁኝ እኔ ሰላም ነኝ። ጠፍቼ ነበር። አሁን እንግዲህ በአዲስ አመት ደግሞ ተመልሼ መጥቻለሁ። 2026ን በዚህ መልኩ ተቀብለነዋል። እንግዲህ ቀጣይ ደግሞ 2027ን አላህ በሰላም ያድርሰን እና እንግዲህ እኔ ባለሁበት ሀገር 2026 ይሄንን ይመስል ነበር። በነገራችን ላይ አመቶች ያኔ ቀናቶች ተደምረው ወራት ተደምረው አመታት ይሆናል። ያው መልካም የምንሰራ ያድርገን፣ የምድር ላይ ቆይታችንን የተባረከ ያድርግልን። አመቶች በእኛ ላይ ሲመላለሱ የኛም እድሜ በዛው ልክ እየሄደ ነው። ምንም ሳንሰራበት ሳንለወጥ ዱንያ እንኳን ዱንያ ነው። ለዛኛው ሀገራችን ምን አበርክተናል? ምን ሰርተናል? ጊዜው እየሄደ ሲመጣ እድሜያችንን በዛው ልክ እየሄደ ወደ ሞት እየቀረብን ወደ ሞት እየተጠጋን ነው እና የምንሄደው። አመታቶች ሲሄዱ የእኛም እድሜ በዛው ልክ እየሄደ ነው። ለሞት እየቀረብን ነው። ስለዚህ የምድር ላይ ቆይታችንን አላህ የተባረከ ያድርግልን፣ መልካም እንድንሰራ ያግዘን፣ ይርዳን። ምክንያቱም አምና 2025ን ከኛው ጋር የተቀበሉ አሁን ደግሞ 2026ን ከኛ ጋር ያልተቀበሉ ብዙዎች ናቸው። መቼ እንደምንሄድ አናውቅም። ጊዜ መቁጠር አመታቶችን መቁጠር ሆነብን። ግን አብዛኛው ይህንን ቻናል የሚያዩት ስደት ላይ ያሉ ናቸው። አብዛኛው ያኔ እናውቃለን፣ ጎግል ላይ ገብተን እናየዋለን የት ሀገር ሆነው እንደሚከታተሉ ዩቱብ ቻናላችንን ማለት ነው። እና በተለይ እኔ አብዛኛው ቁጥር 1 ዱባይ ያሉ ናቸው። እኔም ያለሁት ዱባይ ነው። ይህንም የቀረጽኩት እዚሁ ዱባይ ነው ማለት ነው። እና ቢያንስ አሁን ስደት ከመጣን ስንት አመታችን ስናሰላው፣ እሺ ስደት ከመጣን ለምሳሌ ይህን ያክል አመት ሆነን ብንል ምን አደረግን? ምን ሰራን? ምን ተለወጥን? ምን ላይ ደርሰናል? 2025 ምን ላይ ነበር? 2026 ምን ላይ ነን? ነገሮችን እንደዚህ ቆም ብለን ማሰብ። ምክንያቱም አናውቀውም፣ ጊዜው ይሄዳል፣ ይሮጣል። አሁን 2026ን ተቀበልን እንጂ 2027 ደግሞ ነገ ነው፣ አሁን ይመጣል ማለት ነው። ከደረስን አላህ እዛ ከደረሰን ማለት ነው። በመሀል ደግሞ ድንገት መሄድም ይመጣልና ስለዚህ ለድንገተኛው ጉዟችን መዘጋጀት አለብን። ዱንያ ብንለፋ ብንታገል የቱንም ያክል ብንደክም ዱንያ ዱንያ ነው። የዱንያ ብልጭልጭ የዱንያ ብልጭልጭ ነው። የቱንም ያክል ስንለፋ ብንኖር አይሞላም። የሆነ ነገር ያዝን ስንል በሆነ ነገር ይጎድላል። ያን ልንሞላ ደግሞ እንታገላለን። አሁንም በሆነ ቦታ ይጎድላል። በቃ ዱንያ ማለት ይቺ ነች። ዱንያን ስናሳድድ መጨረሻችን ይመጣል ማለት ነው። እኛ የምንለፋው የምንታገለው በቃ የተሻለ ነገር ለማግኘት ምድራዊ ህይወት ላይ ያለውን ነገር ለማሸነፍ ሊሆን ይችላል። ግን እንዲሁ ዱንያ እያሳሳበችን ለዱንያ ስንለፋ ለአኺራችን ሳንለፋ ድንገት መሄድ ይመጣልና ለዛንኛውም ሀገራችን እናስብ፣ እንዘጋጅ እላችኋለሁ። ምነው መካሪ ሆንኩኝ አይደለ? እና ያው እኔ ለራሴ ስለምገረም ነው እንጂ መካሪ ሆኜ አይደለም። ግን በቃ አመታቶችን ሳስባቸው አሁን ቢያንስ ስደት ከመጣሁ እንኳን ስንት አመት ሆነኝ? ምን አደረኩ? ምን ያዝኩ? ምንም። ስለዚህ ያው የተጠቀመብኝ ይኖራል፣ የኔ ቢጤም ይኖራል። ለዛ እና የ2026 አመት ይሄንን ይመስላል። ቀጣዩን ደግሞ ካደረሰኝ ልክ እንደዚሁ መቀርጸው ይሆናል። ምናልባት አሁን እዚህ ጋር ምን ወሰደሽ? ምን ትሰሪያለሽ አንቺ እዚህ ጋር ምናምን ደግሞ እንዳትሉ። ያለሁበት ሀገር እስካከበረው ድረስ ያለሁበትን ሀገር መምሰል ስላለብኝ ነው።
አሁን እኔን እንደው ምን ልሰራ ሄዳ ነው እዚህ ድረስ ስራ ፈት ልትሉኝ ትችላላችሁ። ነገር ግን አቤት የሰው ብዛት! ድንጋይ ቢወረወር መሬት አያርፍም። ሆን ብሎ ሰው ይሄንን ፋየር ለማየት በጣም ቦታው ሙሉ ነበረና ያው ግርግሩ ወከበው ምናምን ደስ ይል ነበረ። እንግዲህ እኛ 2026ን በዚህ መልክ ተቀበልን። የሰውን ብዛት ነው መጨረሻ ላይ ያስገባላችኋለሁ። እስከ መጨረሻው ካያችሁ ታውቃላችሁ። ቪዲዮውን ደግሞ ሼር ማለት ካደረጉ ገና መምጣቴ ስለሆነ ጠፍቼ ማለት ነው። ሰው ብዛት ደግሞ ይመስል ነበር።